ሰበር ዜና ጠብቁ። እሺ ሰበር ዜና በጉጉት ጠብቁ። አዲስ ነገር አለ። በጣም በቃ ልባችሁን የሚያሞቅ ልባችሁን በቃ አለ ብቻ። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ባለውኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለቡኝ ማለት ነው። ይኸው ዩሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። አረ በነፃ ሴዶን ልታይ አም ዩኒክ እና አም ኪንግ መቼም አታገኙኝም። ሲያምርሽ ይቅር። ዩሮፕ ቱርክ ነው ያለ ነው። ዩሮፕ በቃ አሁን ይኸውላችሁ ፕሌኑም ሰውም ዛፉም ተሰልፎ እየጠበቀኝ ነው ማለት ነው። አልተገናኘንም። ቻው ቻው። በነፃ ልታለባለብ ጌች ሲያምር ይቀር። አምልጫለሁ በነፃ አልወዳደርም ሲያምራችሁ ይቀር ሲል ሴዶ ማርሻል አርት ከሀገር መኮብለሉን አስታወቀም። ሴዶ ማርሻል በንግግሩ ኢሮፕ ቱርክ ገብቻለሁ መቼም አታገኙኝም ሲል መልእክቱንም አስተላልፏል። ሴዶ ለውድድሩ ትልቅ የተባለ መስፈርቱንም አስቀምጧል። እስኪ ሙሉውን የሴዶ ማርሻል አርት ንግግርም ላስደምጣችሁ። አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለባለቡኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር። በነፃ ልታለባለቡኝ ማለት ነው። ይኸው ኢሮፕ ገብቻለሁ። ይኸው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልትሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና፣ የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። ሲያምርሽ ይቅር እያናለሽ። አመለጥኳቸው እኮ በነፃ ላይ ያደባደቡኝ ነበር። አመለጥኳቸው። አሁን ይኸው ቱርክ ነው ያለ ነው። አበሻ ቱርክ ዩሮፕ ገብተናል። አበሻ ዩሮፕ ገብተናል። ዩሮፕ ያው ነጫጭባዎቹንም ምኑም እያያችሁ ነው። this is ተርክሽ ነው ያለን። በነፃ ላይ ያለባልቡን ነገች ሲያምራቸው ይቀር። የለም በነፃ ልታደባድቡኝ ነበር እናንተ እቀዳችሁ። ግን እኔ አመለጥኳችሁ። ዩሮፕ ነው ያለን። ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለሁ ማለት ነው። አልተገናኘንም። ይህንን ቪዲዮ ለመስራት ከመቸኮል የተነሳ ካሜራ ሴታፕ ተደርጓል። ግን ቸኩዬ ቀጥታ በስልኬ ነው መቅረጽ የጀመርኩት። ለእናንተ የ6 ሚሊዮን ብር አዲስ ቻሌንጅ ይዤላችሁ መጥቻለሁ። ይህን ቻሌንጅ ያዘጋጀው ዳሽን ባንክ ሲሆን አዲሱን የዳሽን ባንክ ቲክቶክ ክሬቲቭ አዋርድ መወዳደር ትችላላችሁ። ከዚህ በኋላ ይህንን ቻሌንጅ ተወዳድሮ አንደኛ ወጣ 3 ሚሊዮን ብር፣ ሁለተኛ ወጣ 2 ሚሊዮን ብር፣ ሶስተኛ ለወጣው ደግሞ 1 ሚሊዮን ብር የሚሸለም ሲሆን ይህን ቻሌንጅ ለመወዳደር ከዳሽን ባንክ ሱፐር አፕ ላይ ካሉ ፊውቸሮች የፈለጋችሁትን አንዱን መርጣችሁ ማስታወቂያ መስራት። ያ ማስታወቂያ 1 ሚሊዮን ቪው ከታየ ዳሽን ባንክ ሱፐር አፕ ላይ በመግባት ቮት መደረግ ትችላላችሁ። ቪዲዮአችሁ ከሃይማኖት፣ ከዘር፣ ከፖለቲካ የነፃ መሆኑን ማወቅ አለባችሁ። ከዚህ በላይ ምንም አልላችሁ።